አራተኛው የቲቸር ሬጅስትሬሽን ክፍል ምንድነው? ሬዚሜ የሚል ነው። ሬዚሜ ላይ የትምህርት ዶክመንቶቻችሁን ኤክስፒሪየንሳችሁን እና ሬዚሜያችሁን የምታስገቡበት የቲቸር ሬጅስትሬሽን የፎርም ክፍል ነው ማለት ነው። ይህም እኛ ካምፓኒ ላይ ሚኒመም ሪኳየርመንት እንደ ቱቶር ወይም እንደ መምህር ሆኖ ሬጅስተር ለመደረግ ሚኒመም ሪኳየርመንታችን የባችለር ዲግሪ ነው። ባችለር ዲግሪ ሊኖራችሁ ይገባል። ይሄ እንደ ማንዳቶሪ ሊኖራችሁ የሚገባ ነው። ባችለር የማይኖራችሁ ከሆነ አፕሩቭ አያደርጓችሁ ማለት የኛ አድሚኖች አፕሩቭ አያደርጓችሁ ማለት ነው። የባችለር ዲግሪ የማይኖራችሁ ከሆነ ባችለራችሁን ኤክስፒሪየንሳችሁን እንዴት አድ ማድረግ ትችላላችሁ የሚለው ምክንያት ይሄን የምናየው ምንድነው? እዚህ ጋር አድ ረዚሜ የምትላለች እሷን ሊንክ ክሊክ እናደርጋታለን። ክሊክ ስናደርጋት የወር ኤክስፒሪየንስ የሚል ይመጣልና መጀመሪያው አድ የምናደርገው የትምህርት ዶክመንታችሁን ነው ብያቸዋለሁ። ባችለር ዲግሪ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል። ከባችለር በላይ ያሉ የትምህርት ዝግጅቶቻችን ሊሆኑ ይችላሉ። ማለትም ማስተርስ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል። ስለዚህ የመጀመሪያው ኤዱኬሽን ነው። ኤዱኬሽናችንን አድ እናደርጋለን። ታይትል ላይ ለምሳሌ የትምህርታችሁ ታይትል ምንድን ነው? ለምሳሌ ኢንፎርሜሽን ቴክኖሎጂ ከሆነ ኢንፎርሜሽን ቢኤስሲ ማስገባታችሁን እርግጠኛ መሆን አለባችሁ። ይህም እንደ ቢኤስሲ፣ ማስተርስ፣ ፒኤችዲ ያሉትን ከታይትሉ በፊት የሚገቡትን እነዚህ ነገሮች ማስገባት አለባችሁ። ለምሳሌ ቢኤስሲ ብላችሁ ኢንፎርሜሽን ቴክኖሎጂ ከሆነ የትምህርት ዝግጅታችሁ ባችለር ኦፍ ሳይንስ ኢንፎርሜሽን ቴክኖሎጂ ብላችሁ ታስገባላችሁ። ዩኒቨርሲቲያችሁ ለምሳሌ መቀሌ ዩኒቨርሲቲ ከሆነ መቀሌ ዩኒቨርሲቲ ብላችሁ ልክ በዚህ መልኩ የትምህርት ተቋሙ ስም ታስገባላችሁ፣ ሎኬሽን ታስገባላችሁ። ኢትዮጵያ ብላችሁ መቀሌ ኢትዮጵያ ብላችሁ ልክ በዚህ መልኩ ታስገባላችሁ። ካፒታል ሌተር ይህን ቼክ ማድረጋችሁ እንዳትረሱ። የስፔሊንግ ስህተቶች ካሉ በቀላሉ ማስተካከል ትችላላችሁ። ልክ በዚህ መልኩ በመቀጠል ዲስክሪፕሽን ታስገባላችሁ። ዲስክሪፕሽኑ ላይ ስለ ትምህርት ዝግጅታችሁ ምን እንደሆነ ምን እንዳጠናችሁ በአጭሩ ታስገባላችሁ ማለት ነው። ለምሳሌ ኢንፎርሜሽን ቴክኖሎጂ ከሆነ ኢንፎርሜሽን ቴክኖሎጂ ምንድን ነው የሚለውን ትምህርት ዲስክሪፕሽኑን ታስገባላችሁ። ይሄ እንደ ምሳሌ ነው። ደግም የዲፓርትመንታችሁን የሚገልጽ እንደተማራችሁ አጭር ዲስክሪፕሽን ለወላጆች እና ለተማሪዎች የሚታይ ስለሆነ ይህን አጭር ዲስክሪፕሽን በዚህ መልኩ ታስገባላችሁ። ስታፍ ጊር እና ስታፍ ጊር ለምሳሌ 2020 ከሆነ ጊዜው የጀመረው ለምሳሌ 2000 ከነበረ ለ5 ዓመት የሚቆይ 2005 ድረስ ይሄዳል ማለት ነው። ስለዚህ ስታርት ዴት እና ኢንድ ዴት ማለትም ፍሬሽ ሆናችሁ ከገባችሁበት እስከ ግራጁዌሽን ድረስ ያለውን ዓመተ ምህረት ታስገባላችሁ። ሌላው በመቀጠል አፕሎድ ሰርተፊኬት የትምህርት ዶክመንታችሁን ኦሪጂናል ሊሆን ይችላል፣ ቴምፖራሪ ዲግሪ ሊሆን ይችላል። አፕሎድ የምታደርጉበት ክፍል ነው። እዚህ አፕሎድ ማድረግ ስታደርጉ ጥንቃቄ ማድረግ አለባችሁ። ምክንያቱም እነዚህ ነገሮች አይተው ስለሆነ ለምሳሌ ይሄ የትምህርት ማስረጃ ቢሆን ልክ በዚህ መልኩ ሰሌክት ካደረግኩት በኋላ እንደዚህ ረዝሚ ሳምፕል የሚል ይሆናል። እዚህ ጋር የምታስገቡት እንደነገርኳችሁ ዲግሪያችሁ ነው። ቴምፖራሪ ሊሆን ይችላል፣ ኦሪጂናል ሊሆን ይችላል። ኤክስፒሪየንስ ታይፕ የመረጣችሁት ኤዱኬሽን ነው። ባችለር ኦፍ ሳይንስ ብያችኋለሁ። ስለዚህ ካስገባችሁ በኋላ ሴቭ ትሉታላችሁ። ሴቭ እንዳላችሁትም ያ ያመጣላችኋል። አድ ያደረጋችሁትም በዚህ ይመጣላችኋል። ስታርትና ኤንድ ዴት፣ ሰርተፊኬት እና እነዚህ አክሽኖች ለመደለት እና ኤዲት ለማድረግ ከፈለጋችሁ ገብታችሁ ኤዲት ማድረግ ትችላላችሁ። በመቀጠል ሌላው አድ የምታደርጉት ፒጂዲቲ ካላችሁ፣ ሃየር ዲፕሎማ ሰርቲፊኬት ካላችሁ ከትምህርት ተቋሞች እነዚህ ሰርቲፊኬት ብላችሁ አድ ታደርጋላችሁ። ልክ በዚህ እንደቀደሙ ምንድነው ፒጂዲቲ ብላችሁ እዚህ ጋር ፒጂዲቲ ብላችሁ ታስገባላችሁ። እያገኛችሁበትን ኢንስቲትዩት ታስገባላችሁ። ሎኬሽን ታስገባላችሁ። ስለ ፒጂዲቲው አጠር ያለች ዴስክሪፕሽን ሊሆን ይችላል። ዴስክሪፕሽኑን ታስገባላችሁ። ስታርት እና ኤንድ ዴቱን ታስገባላችሁ።
ትሬኒንጉ መቼ እንደጀመራችሁ መቼ እንደጨረሳችሁ የሚገልጸውን ማለት ነው። በዚህ መልኩ አስገባላችሁ ማለት ነው። 3 ዓመት የቆየ ከሆነ አስገባላችሁ። የፒጂዲቲ መታወቂያ ሊሆን ይችላል፣ ሰርተፊኬቶች ሊኖሩ ይችላሉ። እነሱም ደግሞ ልክ በዚህ መልኩ አፕሎድ ሰርተፊኬት ካላችሁ በኋላ ሬዚሜውን እንደመረጣችሁት ሰርተፊኬቱን ትመርጡና ኦፕን ትሉታላችሁ። በዚህ መልኩ ፋይሉን ያስገባላችኋል። ሴቭ ቼንጅ ትሉታላችሁ። ከዛ ፒጂዲቲው ልክ እንደዚህ ፒጂዲቲ ብሎ ያስገባችሁት ማለት ነው። ፒጂዲቲ ብሎ ልክ እንደዚህ ያመጣላችኋል ማለት ነው። ይህን ስታርት እና ይህ እንዳለ ፋይሉ እዚህ ጋር ይመጣል። ይሄ ፋይሉ ለተማሪዎችና ለወላጆች ባይታይም ግን አድሚኖቹ ይሄን አይተው ስለሆነ አፕሎድ የሚያደርጓቸው እዚህ ጋር ስትሞሉ ጥንቃቄ ማድረግ አለባችሁ። ሌላው ሶስተኛው ኤክስፒሪየንስ አድ ማድረግ ትችላላችሁ። እዚህ ጋር ብላችሁ ትመጣላችሁ። ወርክ ኤክስፒሪየንስ ብላችሁ ሶስተኛው ወርክ ኤክስፒሪየንስ ትመጣላችሁ። የወርክ ኤክስፒሪየንሳችሁ ታይትላችሁ እንደነበረ ጆብ ታይትላችሁ በኤክስፒሪየንሳችሁ ጊዜ ማለት ነው። ሌላው ኢንስቲትዩሽኑ ተቋሙ ምን እንደነበረ ስትሰሩበት የነበረው አስገባላችሁ። ልክ ለዩኒቨርሲቲ ላይ እንዳስገባችሁት ሎኬሽኑ የት እንደነበር ስትሰሩበት የነበረው። ሌላው ስትሰሩበት በነበረው ፖዚሽን ምንድን ዴስክሪፕሽኑ ምንድን ምን ይመስላል፣ ፖዚሽኑ ምን አይነት ኃላፊነቶች ነበሩባችሁ የሚለው በዴስክሪፕሽን ቦታው ላይ በዚህ መልኩ ታስገባላችሁ። ኤክስፒሪየንሳችሁ መቼ እንደገባችሁ እና መቼ ስራው እንዳለቀ ወይም ደግሞ አሁን ፕሬዘንት ካላችሁ ያን አመት ትምህርቱና ለምሳሌ 2013 ነበር ፕሬዘንት ላይ አለ። እዚህ 2013ን ትመርጣላችሁ። ሰርተፊኬታችሁን ወርክ ሰርተፊኬት ካላችሁ የስራ ልምድ ወረቀት ካላችሁ ወረቀቱን በዚህ መልኩ አፕሎድ ታደርጋላችሁ። ሴቭ ቼንጅ ትላላችሁ ማለት ነው። ስለዚህ ከመረጣችሁ በኋላ በዚህ መልኩ ሴቭ ያደርግላችኋል። ከ13 ፕሬዘንት ማለት ነው። ስለዚህ በዚህ መልኩ ሬዚሜያችሁን እና ኤክስፔሪንሳችሁን ወይም ሰርተፊኬቶቻችሁን በዚህ መልኩ ማድረግ ትችላላችሁ። ሌላው እዚህ ላይ ሬዚሜ ላይ ያለው ነገር ምንድን ነው? አክሴፕት አፕሩቫል ሪኩዌስት አለ። ይሄ ተርም ኤንድ ኮንዲሽን ነው። ይሄን ቼክ ማድረጋችሁን እንዳትረሱ። ወይም ደግሞ ማንበብ ከፈለጋችሁ ልክ በዚህ መልኩ ተርም ኤንድ ኮንዲሽኖቹ ምን ይመስላሉ፣ የዴስክ ቱቶሪያል ተርም ኤንድ ኮንዲሽኖች ምን ይመስላሉ የሚለው ማንበብ ከፈላችሁ በዚህ መልኩ አንብባችሁ አግሪ ማድረጋችሁን መስማማታችሁን ተርም ኤንድ ፖሊሲዎቹ ላይ በዚህ መልኩ ቼክ ካደረጋችሁ በኋላ ሰሚት የሚለውን ነጥቃችሁ ትጨርሳላችሁ ማለት ነው።